ቁልፍ ነው ይሄ ቁልፍ ነው። ትሄድ ቆልፍ ነው የሩት ስማ ነው ማስቀደስ ፍራሽ አለኝ። ፍራሽ ላይ ችፓዝ ስኒ መደርደሪያ አንዱን ፍራሽ ምናምን አድርጌ እዚህ ጋር ነው ትቼ የምሄደው። ምን ታመጣ ሰው ሀገር ለፍቼ ጥሬ በቃ የራሴ ቤት እኖራለሁ የምልበት ሰዓት ላይ እንግዲህ ተመልሼ ወደ ሰው ሀገር ተሰድጃለሁ። እዚህ መኖር አልችልም። እንደምታውቁት የሚያስኖረኝ ነገር ስለሌለ መኖር አልችልም። ለቤቱ ባለቤቱ ተሌለ ምንም ቤት በቃ ባለቤቱ የሌለበት ቤት አይደለም። ይሄው ሳሎኑ ላይ ያለው አምፖል። ሰላም ሰላም፣ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለን እግዚአብሔር ይመስገን። ዛሬ እንግዲህ በውቢቷ ደብረ ብርሃን ደርሰናል። አዙሪ ደብረ ብርሃን ነው። ወደ ሀገር እየሄድኩ ነው ብዬ ነግሬያችሁ ነበረ። አሁን ከአዲስ አበባ ጉዞ አድርጌ ደብረ ብርሃን ደርሻለሁ። አሁን ከደብረ ብርሃን ደግሞ ወደ አንኮበር አንድ መኪና ይዤ ነው የሚሄደው። ከአዲስ አበባ ደብረ ብርሃን አንድ መኪና፣ ከደብረ ብርሃን አንኮበር አንድ መኪና ነው። አሁን ወደ አንኮበር ልንሄድ ነው። በሰላም እንድንገባ ጸልዩልን። እስካሁን ሰላም መጥተናል። በሰላም ቤታችን ገብተን በሰላም እንድንቆይ ጸልዩልን እና ደብረ ብርሃን መናኸሪያዋ ይችን ትመስላለች። የደብረ ብርሃን ልጆች መናኸሪያ የናፈቃችሁ ሾፍ አድርጓት። አሁን እንግዲህ እኔ ቤቴ ደርሻለሁ። እግዚአብሔር ይመስገን በሰላም ደርሻለሁ። ገና አሁን መድረሴ ነው። አንኮበር እንግዲህ ብዙ ጊዜ እንደምላችሁ ክረምቱን በጋውም አይታወቅም እና ሁሌ ክረምት ነው፣ ምንም በጋ የለውም ብያችሁ ነበር። አሁን እኛ አዲስ አበባ እንመጣ በጋ ነው፣ በጣም ፀሐይ ነው፣ አንገብጋቢ ነው። አንኮበር እንመጣ እንግዲህ አሁን ደግሞ ዝናብ ነው፣ ብርድ ነው፣ እያንቀጠቀጠን ነው። አሳያችሁ ከተማውን ማለት ነው። እንደዚህ በጉም ተውጦ ነው ያለውና ገና ቤቴ ልገባ ነው። ቤቴ ተመግባቴ በፊት አንድ የምወዳቸው ጎረቤቴና እንድናት የማከብራቸው ጎረቤቴ አሁን ይሄ ቲሸርት ነው ብላችሁ ነው እንደሆነ ቲሸርት አይደለም። አንድ የምወዳቸው ጎረቤቴ ገና በራፉ ላይ ትደርስ ስጦታ ሰርተው ጠብቀውኝ ለቡና ረከቦቴ ማለት ነው። ገና ብቅትና የተሰጠኝና የምግቢያ አያችኋት እንደምታምር እግዚአብሔር አክብርልኝ። በጣም ነው የምወዳቸው። እንግዲህ አመስግኑልኝ ለረከቦቴ። በጣም ነው የምታምረውና እኔ በጣም ነው የወደድኳት። በነገራችን ላይ ለቲሸርት ራሱ በጣም ነው የምታምረው እና ቤቴ ልገባ ነው። ቤቴ በጣም ቆሽሿል። ወደ ውስጥ አልገባሁም ገና እና ኑ እንግባ እስኪ ወደ ቤት አብረን። በስመ አብ በሉ እንዳደረግጡ። በስመ አብ ወልድ ወመንፈስ ቅዱስ ነው። ይሄ እንግዲህ ለልጆቼ ልደት ባለፈው ሰኔ ላይ ነው ምናምን እንደመጣው ለልጆቼ ልደት የሰራሁት ዲኮር ትቼው ሄጄ ነበርና እንደዚህ ተንፍሷል ማለት ነው። እኔም አሁን እንዳያችሁኝ አሁን አብሬ እየገባሁ ነው። ያው አቧራ ሆኗል። የኔ ቤት እንግዲህ እንደዚህ ነው የሚኖረው። ብቻውን አልተከራየም፣ ሰው የለም ውስጡ። የኔ ቤት እንግዲህ እንደዚህ ነው የሚኖረው። ያው እግዚአብሔር አድሎኝ በቤቴ ብኖር ደስ ይለኛል። እንግዲህ በዚህ ስለሚመጣ ነው ላሳያችሁ። እዚህ ጋር ደግሞ ማር ቤቴ ባለፈው እንደመጣው ስቶፕ አዲስ አበባ ይዤ መጥቼ ረስቻለሁ። እንጂ እዚህ ጋር ሽሮ ትቼ ሄድኩት አለ። ይሄ ነው ብቻ ገና አልተጸዳም እንዳልኳችሁ። ድር አድርቷል ቤቱና በጣም ቆሻሻ ነው። በፊቴ ላይ ራሱ እየተጋረደብኝ ነው። እና ይህቺ ነች እንግዲህ የኔ ክችን ማር ቤቴ። የኔ ቤት ውስጥ ያለው ማር ቤቴ ይሄ ነው። እንትን ስለሆነ ያነጋነጋል ድምጼ። እና ወደ ልጆቼ መኝታ ደግሞ እዚህ ጋር እንገባለን ማለት ነው። እዚህ ጋር መብራት የለም፣ አምፖል ተቃጥሏልና መብራት የለም። ባለፈው እንደመጣው ነው አምፖል የተቃጠለው ነው። ምን ይሰራል ብዬ አልገጠምኩትም። ኑሲ ወደዚህ ደግሞ እንግባ። ቁልፍ ነው ይሄ ቁልፍ ነው። ትሄድ ቆልፍ ነው የሩት ስማማ ማስቀደስ ሽታው በጣም ነው የሚያስጠላው። እግዚአብሔር ምን ነው የሚለው ሽታው ማለት ነው። እና እቃዬን እንደዛ አድርጌ እንደምሄድ አሳያቸው። እዚህ ጋር ፍራሽ አለኝ። ፍራሼ ላይ ችፓዝ
ስኒ መደርደሪያ አንዱን ፍራሽ ምናምን አድርጌ እዚህ ጋር ነው ትቼ የሚሄደው። እዚች ጋር ደግሞ ድሪስ እንዳለችኝ በፊት ራሴን የማይባል እንደዘርዘር እምልባት ድሪስ እንዳለችኝ አዲስ አበባ ይዣት ያልሄድኩት እንዳተሰበረብኝ ነው። እና ይሄ ራሴ መኝታ ክላስ ነው እንዳለ ድር አድርቷል እንዳለ ገና አሁን እግዚአብሔርን ገና አሁን እየገባሁ ነው። እና እግዚአብሔር ሆይ 8 ዓመት ሰው ሀገር ለፍቼ ጥሬ በቃ የራሴ ቤት እኖራለሁ የምልበት ሰዓት ላይ እንግዲህ ተመልሼ ወደ ሰው ሀገር ተሰድጃለሁ። እዚህ መኖር አልችልም። እንደምታውቁት የሚያስኖረኝ ነገር ስለሌለ መኖር አልችልም። ግን የኔ ቤት የኔን ይመስላል። እንግዲህ አዲስ አበባ ይችላል ታክል ቤት 7500 ብር የከፈልኩ ነው የምኖረው። እና አሁን ግን ብር ብሎኛል። ይችን ዳንቴል ግን እኔ እናቴ ትሙት በጣም ነገርኳት። በጣም እናቴ ትሙት ጉሮሮዬን እየከረከረኝ ነው አዋራው። ዋው አታምርም? ለቲሸርት ብትሆን እግዚአብሔርን ያስ እንደምታምር። እስኪ ቡና ረከቦት ያሳያችሁ። የኔ የቡና ረከቦት ያት እንዴት እንደምታምር አዲስ አበባ የለኝማ የምታውቁት፣ ግን ይችን የምትመስል ረከቦት አለችኝ። እንዳትሰበርብኝ ነው ጃት ማልሄደው። እዚች ጋር እንደው መስታወት ሰብሮብኛል እኔ አራስ ቤት እያለሁ። እሺ አያችኋት? ዋው ጥለቱ ግን አንደኛው አልቆ ሁለት አይነት ነው የሆነው ጥለቱ። ሆኖም ግን በጣም ነው የሚያምረው። እግዚአብሔርን በጣም ነው የሚያምረው። እንግዲህ የሺ ይባላሉ ጎረቤቴ። እጆትን ይባርክልኝ፣ እድሜያትን ያርዝምልኝ። በጣም ወድጃታለሁ ዳንቴሏን። እኔ ዳንቴል አፍቃሪ አይደለሁም፣ ግን እግዚአብሔር ያክብርልኝ። በጣም ወድጃታለሁኝ። የምፈልጋት ዲዛይን ነች እና ይሄን ይመስላል። መብራትና ጥፋ ወይ የንፈስበት ቤቱ ይሄ ዙሩ ታምፖል ላይ ማለት ነው። ዙሩ እዚህ አምፖል ላይ ይሄው እዚህ አምፖል ላይ እናቴ ትሙት ነው የምላችሁ። ለቤቱ ባለቤቱ ተሌለ ምንም በቤት በቃ ባለቤቱ የሌለበት ቤት አይደለም። ይሄው ሳሎኑ ላይ ያለው አምፖሉ ላይ ብሩ እንዳለ በቃ ግድግዳው እንዳለ ደርበል ነው። ውስጥ ለውስጥ በቃ እንዳለ ደርበል ሆኗል። በረንዳው ግቢው እንዳለ ያስጠላ ቆሽሽ ብሎ ይሄ እንዳለ ሙሉ መጸዳት አለበት። ይሄ እንደዚህ እንዳለ ይሄ ማለት ነው። እንዳለ ይሄ ድር ነው። ምናልባት ለእናንተ ነጭ ስለሆነ ተግድግዳው ጋር ተመሳሳይ የሆነ መሰረት ሊታያችሁ ይችላል። ግን በጣም የዝግ ያለው ድር እግዚአብሔር እሱ ጋር ያለውን አምፖል አብሮቀናስ ያለው ድር ይታያችኋል። ይሄ ድሩ ማለት ነው። እዚህ ጋር ደግሞ ባለፈው ልጆቼ ልጅት ዲኮር ተሰራ ይቀራል ነበርና ይሄ እንዳለ ማርቤቱ ሁሉ ነገር ደረደ። ቤት ውስጥ ተምጣጣ ነገር ሁሉ አድር የበራው መስኮት ላይ ያለ ድር ቅዱስ ሚካኤል ህልሜን አሳክተህልኝ በቤቴ በኖርኩ በቤቴ እንደፈለጋቸው ልጆቼ በሆኑ እግዚአብሔርን በአንድ ክላስ ቤት ተቆራምጬ ተምኖር በቤቴ ደስ ብሏቸው ልጆቼ ነው ቢያድጉ ይህን የመሰለ ቤት ሰርቼ ወርጄ ደግሞ ሰው ቤት ውስጥ ተመሰቃል ተመሳቀቅ ነው ቅዱስ ሚካኤል የሚያሳካው። ይኸው እግዚአብሔር ነው። ይኸው ቤቴ ላይ ያለው ድር ቤቴ ላይ ያለው አቤት እኔ ምንም ማለት ባሌ መድኃኒዓለም እንጀራ ይውጣልህ ነው እንጀራ ይውጣልህ። አንተን እንደዚህ ቀርብ በቤቴ ልጆቼ እንዳያድጉ ያከተነው ወንድሞቼና ቤቴ እንግዲህ ቅድም አሳያችሁ በጣም ቆሽሾ ነበርና አሁን ይኸው በደቂቃ ውስጥ ቀያይረዋለሁ ማለት ነው።
በጣም ደክሞኛል። ጎረቤት ልጆችን አድርጌ ነው እያጸዳሁ ያለሁት ቤቴን። ሆኖም ግን አሁን ጸዳ እያደረኩኝ ነው። ክላሴን ምናምን ጨራርሻለሁ። ሳሎኑ ብቻ ነው የቀረው። አሁን ወደ ነበረበት በደቂቃ ውስጥ እንመልሰዋለን ማለት ነው። እግዚአብሔር ነው ብላችሁ እንዴት እንደሚያስጠላ ቤቱ እግዚአብሔር ይመስገን። ሴት ልጅ አንዳንዴ በቃ መኖር አለባት። ለቤቱ ያለ ሴት ልጅ ምንም እንትን የሚላት ነገር የለም። በሌላው ውጭ እንደቆሸሸ እናም እንደዚህ ፏፏ አድርገናታል። አሁን ምናምን እያደረሰ ነው። የሚወጣው ቆሻሻ ሶፋዬ የኔ በጣም ብራንድ እና በጣም የሚያምር ሶፋ ነው ያለኝ። እዚህ ጋር ደግሞ ትራስ ጨርቆቹ እንዳይቆሽሹ እዚህ ውስጥ ራስ ገብቻቸው የሄድኩት እና እንግዲህ የጣልኩት ግን ሸረሪት ለብሶት መሬቱ ቆሻሻ ነው። እንደዚህ ማለትና እዛ ቤታችን ተመለስ ብላለች። የልጆቼ ምን ባለው ቤት ቢኖር ዋጋ የሌለው ቤት ነው የኔ ቤት። አሁን ዋጋ ያለው ቤት ሆነልኝ ነው። ምነው ሰላም ሆኜ በሱ ቤቴ በቃ በድህነቴ ብኖርበት ልጆቼ ቢደሰቱበት ደስ ይለኝ ነበረ። ግን እግዚአብሔር አልፈቀደም ይመስለኛል። እዚህ ጋር ትንሽ ቆሽሽ ሶፋዬ እንዳይቆሽሽ ነው ይሄን ያደረኩት። ሶፋዬ ከተገዛ 2 ዓመት ነው። ግን አሁን ሙሉ ለሙሉ አውጥቼ ባሳያችሁ በጣም አዲስ ነው። ለሶፋችሁ ጽዳትና ውበት ይሄ ጨርቅ በጣም ይጠቅማል ማለት ነው። የልጆቼ ትንሽ ጫውቱበት ይችላሉ፣ ይቀመጥላቸው። ግን እንደዚህ ተሞላ ጎደላ ቤታችንን አስብ ብለናል ማለት ነው።